አህለን ቤተሰብ እንዴት ናችሁ? ዩቲዩበር መሆን እፈልጋለሁ፣ ዩቲዩብ ቻናል መክፈት እፈልጋለሁ። እንዴት ነው የከፈትሽው? አስረጅን፣ ምንድነው የሚያስፈልገን እያላችሁ በሜሴንጀር የጻፋችሁልኝ ልጆች ነበራችሁ። ያው ጥያቄያችሁን በውስጥ የሆነ መልሼ የላችኋለሁ፣ ግን ለሁላችሁም ይጠቅማል ብዬ ያሰብኩትን ዋና ዋና ነገሮች ይዤላችሁ መጥቻለሁ። ሰው ተከታተሉ። አዲስ ከሆናችሁ ምናልባት ሀይሚ ነኝ። እዚህ ቻናል ላይ በዋነኝነት ራሴን የማካፍለው እኔ የጠቀሙኝን ነገሮች አካፍላለሁ። ኮንተንት ክሬተር ለመሆን ምንድነው የሚያስፈልጋችሁ? ታውቃላችሁ፣ በዚህ ሰዓት ኮንተንት ክሬተር መሆን በጣም የሚያዋጣ ነገር ነው። በጣም ብዙ ህይወቱን የቀየረ ነገር ነው። ሁላችሁም ኮንተንት ክሬተር እንድትሆኑ እፈልጋለሁ። በተለይ ደግሞ እዚህ ያላችሁ የመዳም ቅመሞች ሁላችሁም ኮንተንት ክሬተር ሆኑ። ቻናል ክፈቱ። ዩቲዩብ ይኖራችሁ። የሆነ ሰዓት ላይ ይጠቅማችኋል። ብር መስራት ይቻላል ዩቲዩብ ቻናል ላይ። የምሬን በደንብ ነው መስራት የሚቻለው። እንኳን እዚህ ሀገር ቀርቶ ኢትዮጵያ ውስጥ እየሰሩበት ነው። እዚህ ሀገር ደግሞ ብሩ በጣም አሪፍ ነው። ስለዚህ ኮንተንት ክሬተር መሆን ያዋጣል። እንዴት ነው ቻናል የሚከፈተው የሚለውን እኔ ቻናል ለመክፈት የሚያስፈልጋችሁ ኢሜል ነው። አሁን እኔ እዚህ ላይ አላሳያችሁ። ለምን? በጣም ሺህ ሰው ኮንተንት ቻናል አከፋፈት አሳይቷል። ብዙ ቻናል እንዴት እንደሚከፈት ያሳያል። ስለዚህ እነሱን እንድታዩ ሪኮመንድ አደርጋችኋለሁ ማለት ነው። የዩቲዩብ ቻናል አከፋፈት ብላችሁ ሰርች ብታረጉ በጣም ብዙ ቪዲዮ ይመጣላችኋል። ሲቀጥል እሸቱ ኮሜዲያን እሸቱ ታውቁታላችሁ አይደለ? ዶንክ ዩቲዩብ ብሎ በእንግሊዝኛ ሌላ ቻናል ከፍቶ በትልቁ ላይ ሳይሆን ሌላ እንዳለ ከስር ከመሰረቱ ዩቲዩብ ቻናል እንዴት እንደሚከፈት ቪዲዮ እንዴት እንደሚጫን ዩቲዩበር ለመሆን ምን እንደሚያስፈልገን በደንብ ሰርቷል። ስለዚህ እሱን ቪዲዮ እዩት፣ አዳምጡት። የምር ኮንተንት ክሬተር መሆን የምትፈልጉ ከሆነ ማለት ነው። እሱን እያያችሁ ቻናል መክፈት ትችላላችሁ። በዋነኝነት ግን ኮንተንት ክሬተር ለመሆን ምንድነው የሚያስፈልገው ለሚለው አይዲያ፣ የመጀመሪያው አይዲያ ነው። አይዲያ ሊኖራችሁ ይገባል። የራሳችሁ የሆነ በቃ አይዲያ ሊኖራችሁ ይገባል። ደጋግማችሁ ልትሰሩበት የምትችሉት ነገር አንድ አይዲያ፣ አንድ የሆነ ኒች ብትመርጡ ጥሩ ነው። ለምሳሌ ስለ ውበት ሊሆን ይችላል፣ ወይ ደግሞ ስለ ጤና፣ ወይ ደግሞ እንደዚህ ኤዱኬሽናል አስተማሪ ነገሮች፣ ወይ ደግሞ ጀስት ፈን የሚያደርጉ ኢንተርቴይንመንት ነገሮች፣ ፕራንክ ምናምን የሚሉት አይደለ? እንደ ሰውየው ወስነዋል። እናንተ መስራት የምትፈልጉት ነገር መምረጥ አለባችሁ አንዱን ነገር። ወይ ደግሞ ስለ ስፖርት ሊሆን ይችላል። በቃ ብሎግ፣ አሁን ብሎግ ባይዘው ኮንተንት ነው። በቃ የምትሰሩትን ነገር ሌላ ምንም አጨምሩም አቀንሱ፣ ውሏችሁን ምናምን እየቀረጻችሁ በመፖሰት ኮንተንት ክሬተር መሆን ይቻላል። ስለዚህ እናንተ መምረጥ አለባችሁ። ብሎግ ነው የምሰራው፣ አስተማሪ ነገር ነው፣ ቀልድ ነው ምናምን የሚለውን ብቻ ለሰው የሚጠቅም ነገር ጥሩ ነገር መሆን አለበት። ተመልካች የሚመጣው ጥሩ ነገር ሲሆን ነው። ዝም ብሎ የማይረባ ነገር ዛሬ ሌላ ነው ወደ ምናምን ሌላ የሰው ቪዲዮ ምናምን አትጫኑ፣ አይቻልም። እንደዛ ዩቲዩብ ህግ አለው፣ ኮፒራይት የሚባል ነገር አለ። እናንተ የራሳችሁ የሆነ ነገር ስሩ። የመጀመሪያው አይዲያ ነው። በደንብ ከራሳችሁ ጋር በመሆን ምን ላይ ነው መስራት የምፈልገው፣ ምን አይነት እውቀት ነው ያለኝ፣ ምን አይነት አይዲያ ያለኝ የሚለውን ትወስዳላችሁ። አይዲያ ሲኖራችሁ ስልክ ያስፈልጋችኋል። ያው በቪዲዮ ስለሆነ የምትቀርጹት ስልክ አላችሁ ደግሞ ሁላችሁም በእርግጠኝነት። ስለዚህ ስልክ ነው የሚያስፈልጋችሁ ቪዲዮችሁን ቀርጻችሁ ለመልቀቅ። ይሄ ካሜራ፣ ላይት፣ ማይክ ምናምን ይሄ በኋላ የሚመጣ ነገር ነው። በቃ ስልክ ካላችሁ እኔ በስልኬ ነው እስካሁን ድረስ ይሄን ቪዲዮ የምቀርጸው በስልኬ ነው። እንደውም አሁን ዛሬ አዲስ ነገር አለ። ማይክ ገዛው። አጨብጭቡልኝ። ማይክ ገዛው እኮ ምንድን ነው ኢንቨስት ማድረግ እየጀመርኩ ነው። ኤኒዌይስ እና የሚያስፈልጋችሁ ስልክ ነው። ከዛ ካሜራችሁ ከፍታችሁ ቪዲዮ መቅረጽ ነው። ሲቀጥል ሌላ ደግሞ ኢንተርኔት ነው። ቪዲዮአችሁ ፖስት ለማድረግ ያው ኦፍ ኮርስ ኢንተርኔት ያስፈልጋል። እዛ ሀገር ደግሞ ሸበካ በጣም ምቹ ነው። ደግሞ ኢትዮጵያ ያስቸግራል፣ እዛ ሀገር ግን ምቹ ነው። እነኚህ ሶስት ነገሮች ካላችሁ ዩቲዩበር መሆን ትችላላችሁ፣ ኮንተንት ክሬተር መሆን ትችላላችሁ። አይዲያ፣ ስልክ፣ ከዛ ደግሞ ኢንተርኔት። በቃ እነዚህ ሶስት ነገሮች ናቸው የሚያስፈልጉት ለጊዜው። ቀስ እያላችሁ ታሳድጉታላችሁ፣ ችግር የለውም። እነኚህ ነገሮች ካላችሁ ዩቲዩብ ቻናል መክፈት ትችላላችሁ፣ ዩቲዩበር መሆን ትችላላችሁ። ግን የሚጠይቀው ነገር አለ ደግሞ። አንደኛ ቶሎ መሰልቸት የለባችሁም። እንደምታስቡት አሁን ዩቲዩብ ብር ያበላል፣ ብር አለበት። ግን ወዲያው እንደመጣችሁ እንኳን ደህና መጣችሁ ብሎ ብር አይሰጣችሁ። በጣም ትዕግስት ይጠይቃል፣ የራሳችሁን ጥረት ይጠይቃል፣ ዋጋ መክፈል ይጠይቃል። ለዛ ነገር ራሳችሁን ዝግጁ ማድረግ አለባችሁ።
ያለ መሰልቸት መስራት መቻል አለባችሁ። በተከታታይ ኮንሲስተንት የሚባል ነገር አለ። እንግሊዝኛውን አላውቀውም። ሜኒስ ብቻ እናንተ ዲሲፕሊን ሆናችሁ ሁልጊዜ መስራት አለባችሁ። በቀጣይነት መስራት አለባችሁ። በጣም ትዕግስት ይጠይቃል። በጣም በተለይ ደግሞ የመጀመሪያው አካባቢ ማንም ሰው ቪዲዮአችሁን አያየውም። በጣም ኳሊቲ ቪዲዮ ሊሆን ይችላል፣ በጣም አስፈላጊ ነገር ሊሆን ይችላል። ያወራችሁት ነገር እንደዛ ጥራችሁ ፖስት አድርጋችሁት ግን ማንም ሰው ተመልካች ላይኖር ይችላል። ተስፋ መቁረጥ የለም። በተለይ ቻናላችሁ 500 ሰብስክራይብ እስከሚገባ ድረስ በቃ አዛ ነው። አንድ ሰው ወይ ሁለት ሰው ነው ቪዲዮአችሁን የሚያይ ወይ 10 ሰው። የምታውቁት ሰው ብዙ ካለ ሜቢ 10 ሰው 20 ሰው ላይላችሁ ይችላል። ከዛ ውጭ ግን የተመታ ነውና መጀመሪያ ላይ ምንም አትፍሩ። በቃ አይዲያ ምርጥ ላይሆን ይችላል፣ ሰው ላይ ወዶች ሲጀመር የሚያችሁ ሰው የለም። ስለዚህ ጀምሩ። ባላችሁ ትንሽዬ እውቀት ብትሆን ማለት ትንሽ የምታውቋትን ነገር ስቶሪ ከመናገር በቃ ያሳለፋችሁትን ነገር ከመናገር የራሳችሁን ማንም አይከፋችሁም። የራሳችሁን ስቶሪ ከመናገር የራሳችሁን ታሪክ ከመናገር መጀመር ትችላላችሁ። ከዛ ደግሞ ዩቲዩብ የራሱ ህግ አለው። መቼ ነው ገንዘብ የሚከፍላችሁ? 1000 ሰብስክራይብ ያስፈልጋችኋል። ከዛ ደግሞ 4000 ሰዓት መታየት አለባችሁ። 4000 ዋች አወር 4000 ሰዓት ሳይሞላ ሞኔታይዝ አይሆንም ቻናሉ። ይሄም ሲሞላ ወዲያው ይከፍላችኋል ማለት አይደለም። ሞኔታይዝ እንዲሆን 1000 ሰብስክራይብ እና 4000 ሰዓት ያስፈልጋችኋል። ይሄንን ህግ ግዴታ ማሟላት አለባችሁ። ከዛ ነው ሞኔታይዝ የሚሆነው። ሞኔታይዝ ይሆናል ማለት በቃ ዩቲዩብ ይቀበላችኋል። ይሄ ሰውዬ በቁም ነገር ቪዲዮ እየሰራ ነው ብሎ ያስባል። ከዛ ይቀበላችኋል። ያው ሞኔታይዝ እንዴት ይደረጋል ቻናል፣ እሱ ደግሞ ሌላ መጣበታለሁ አለ። ደግሞ ሰርች ብታረጉ ቤዚክ ቪዲዮ ኤዲቲንግ መቻል አለባችሁ። በቃ ከብከት ላይ ቢያንስ ከት ማድረግ ነው። አሁን አልችልም፣ ግን የምችለው ምንድነው ቪዲዮዎችን ከት ማድረግ እችላለሁ። የማልፈልገውን ፓርት ማስወጣት እችላለሁ። በቃ ቤዚክ የሚባሉ ሲሉኝ እነሱን ትንሽ ማወቅ አለባችሁ። ያው ራሳችሁ ስለሆናችሁ የምታቀናብሩት ቪዲዮ ኤዲቲንግ ራሳችሁ ስለሆናችሁ የተወሰነ ማወቅ አለባችሁ። ሰርች ማድረግ ነው። ሰርች አድርጉ። ቪዲዮ ኤዲቲንግ ብላችሁ ሰርች ብታረጉ ብዙ ልጆች ያሳያሉ። ከብከት ላይ በላፕቶፕም በስልክም እንዴት ኤዲት እንደሚደረግ ያሳያሉ። እዛ ላይ የተወሰነ ራሳችሁን አስተምሩ። ከዛ በኋላ በቃ ምንም አያስፈልጋችሁም። ቪዲዮ ኤዲቲንግ ከቻላችሁ፣ ስልክ ካላችሁ፣ አይዲያ ካላችሁ፣ ኢንተርኔት ካላችሁ በቃ በየቀኑ ፖስት ማድረግ ያለ መሰልቸት ፖስት ማድረግ ቢያንስ ለተከታታይ ለወር ለሁለት ወር በቃ ምንም አይነት ተመልካች ሳትጠብቁ ምንም ነገር ሳትጠብቁ ፖስቱ ቻናሉ ላይ ማለት ነው። እና የሰው ቪዲዮ መጫን አይቻልም፣ ኮፒራይት አለ ዩቲዩብ ላይ። አሁን ብዙዎቻችሁ የማየው ምንድነው የሆነ ስብከት ወይ የሆነ ሰው ትምህርት ምናምን ታመጡና ቻናል ተከፍቱና ትለቁበታላችሁ፣ ወይ ቲክቶክ ላይ ያላችሁን ቪዲዮ ታመጡና ትጭኑበታላችሁ። እንደዛ አይሆንም። በኋላ ላይ ቻናላችሁ ሞኔታይዝ አይሆንም። ዩቲዩብ አይፈልግም እንደዛ። ኮፒራይት የሚባል ነገር ስላለ የራሳችሁ የሆነ ነገር ስሩ። የሰው ቪዲዮ እያመጣችሁ አትጫኑ። ይሄ ነው ዩቲዩበር ለመሆን የሚያስፈልገው። በጣም ለመጀመር በጣም ቀላል ነው። ምንም ወጪ የለውም፣ ብር ምንም አይጠይቅም። ግን ደግሞ ያው በጣም መታገስን ይጠይቃል። ዩቲዩብ እንደ ማንኛውም ስራ ነው። በቃ የራሱ የሆነ ጥረትን የእናንተን ጥረት ይፈልጋል። ጠንካሮች መሆን አለባችሁ። ተመልካች ባይኖርም ታጋሽ መሆን አለባችሁ። የራሱ ብዙ ነገር አለው ዩቲዩብ። አሁን እንደ ስራ ብታዩት ጥሩ ነው። እንደ አንድ ትልቅ ስራ ብታዩት ዩቲዩብ ቻናል የምከፍቱት ለመታወቅ ከሆነ በጣም ከባድ ነው። አትታወቁ፣ ማንም ሰው አያውቃችሁም። ለዛ ከሆነ ቶሎ ተስፋ ስለምትቆርጡ ባካቱት። የሆነ አላማ፣ ከዛ የዘለለ አላማ ሊኖራችሁ ይገባል። ገንዘብ ይሰራል፣ ያው ይሰራል፣ ግን ትዕግስት ይጠይቃል። ታጋሽ ካልሆናችሁ ገንዘብ አሰሩበት። ስቲል የኔ ቻናል እስካሁን ሞኔታይዝ አልሆነም፣ ገና ነው። እኔ ምክንያቱም ስራ ነው ያለሁት፣ በሚመቸኝ ሰዓት ነው የምፖስተው። ኢምፖርታንት አይደለም ለኔ ገንዘቡ፣ በቃ ቀስ ብሎ ይደርሳል ብዬ ነው የማስበው። እኔ ምንድነው አላማዬ፣ እኔ የተጠቀምኩበትን ነገር ለሰዎች ሼር ማድረግ ነው። በፈለገው ሰዓት ሞኔታይዝ መሆን ይችላል። እንደዛ ብዬ ስለማስብ እንዴት ነው ስራዬ ብዬ አልሰራበትም። እኔ በሰራበት ኖሮ እስካሁን ሞኔታይዝ አደረገው ነበረ። ገና ሰዓቱም አልሞላም። እኔና ቶሎ ታዋቂ ለመሆን ወይንም ገንዘብ ለመስራት ያንን ብቻ ታርጌት አድርጋችሁ ባትነሱ ጥሩ ነው። ቶሎ ተስፋ ስለሚያስቆርጣችሁ ማለት ነው። ይሄ ነው ያለው ነገር ስለ ዩቲዩብ። ያልገባችሁ ነገር ካለ ወይም ሌላ ጥያቄ መጠየቅ የምትፈልጉት ካለ ጠይቁኝ። እኔም ስቲል ጀማሪ ነኝ።
ገና እየተማርኩ ነው ምናምን ዩቲዩበር አልባልም። እኔ ዩቲዩበር አይደለሁም። ገባችኋል? እኔ የማውቀውን ነገር ብቻ መናገር እዚህ መጥቼ እንደዛ ነው የኔ ቻናል። ግን እኔ እንዴት እንደጀመርኩት ነው የነገርኳችሁ። በቃ ነው አንድ ማስጠንቀቂያ የምነግራችሁ፣ አትፍሩ ሰውን። ብዙዎቻችሁ በውስጥ ቤት ትጽፉልኛላችሁ። እኔ እኮ ዩቲዩብ ላይ መስራት ፈልጋለሁ፣ አይዲያ ያለኝ ሶሻል ሚዲያ ደስ ይለኛል ምናምን፣ ግን ሰው ፈራለሁ። እንደዛ ብሎ ነገር የለም። ሁለት ወዶ አይሆንም። በቃ ሰውም አትፍሩ ማለት መጀመሪያ ላይ ያው ሁላችንም እንፈራለን። በጣም ያስፈራል። እንደዚህ ካሜራው ቁጭ አድርጎ ማውራት ኦ ማይ ጋድ በጣም ነው የሚያስፈራው። ግን በቃ ላለመፍራት ሞክሩ። ደግሞ በልምምድ ነው የምታዳብሩት። የኮንፊደንሳችሁን ሰው መፍራት ማቆም በልምምድ የሚመጣ ነገር ነው። ስለዚህ አትፍሩ። ያላችሁን አይዲያ አምጡት። ሊታቀባችሁ ይችላል፣ ሊሰድቧችሁ ይችላል። እሱ ችግር የለውም። ይስደቧችሁ፣ ምንም ማለት አይደለም እና አትፍሩ። ብዙዎቻችሁ እንፈራለን። አያስፈራም? ግን እንዴት ነው ካሜራ ላይ ቁጭ ብለሽ የምታወሩ ምናምን ትሉኛላችሁ። ቀላል ነው፣ አያስፈራም ከምትገቡበት ድረስ። መጀመሪያ ግን አዎ ያስፈራል። ያው ተቋቁማችሁ ማለት ነው። ሰውን ካልፈራችሁ፣ አይዲያ ካላችሁ፣ ስልክ ካላችሁ፣ ኢንተርኔት ካላችሁ፣ የዩቲዩብ ህጉን ካወቃችሁ፣ ከዛ ደግሞ ትንሽ እንኳን ቪዲዮ ኤዲቲንግ ከቻላችሁ ኮንተንት ክሬተር መሆን ትችላላችሁ። የዛሬው ቪዲዮ እንደዚህ ታጠር ያለች ነች። ለጥያቄያችሁ መልስ ነው። ያው ሁላችሁም እንድትጠቀሙ ብዬ ነው በውስጥ መልሼላችኋለሁ። ግን እዚህ ያላችሁት የኔ ቤተሰቦች ሁላችሁም እንድትጠቀሙ ብዬ ነው። ዩቲዩበር ግን ሁኑ እሺ። በጣም አሪፍ ነው። በተለይ እዚህ ያላችሁ ልጆች ዩቲዩበር ሁኑ። አሁን ስራ እየጠፋ ነው እንደምታውቁት። ደግሞ ሶሻል ሚዲያ የብዙ ሰው ህይወት ቀይሯል። ይሄ እንደ አንድ ስራ አይታችሁ ቋሚ አድርጋችሁ ብትሰሩበት ውጤታማ ትሆናላችሁ። የጊዜ ጉዳይ ነው። ቶሎ ላትሆኑ ትችላላችሁ። ታጋሽ ሰው ከሆናችሁ ግን ስኬታማ ትሆናላችሁና ለነበረን ቆይታ አመሰግናለሁ። ቸር ቆዩልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ። ወዳችኋለሁ።